ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ በአዲስ ክሊፕ መጥቻለሁ። እንደምናችሁ አማን ናችሁ ወይ? አለሁላችሁ። እኔ እንደተለመደው ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ዛሬ በትግረኛ ዘፈን ሪአክት ልንሰራ ከች ብለናል። ዛሬ የምንሰራበት ዘፈን የሰላማዊት ዮሐንስ ነው። ወደ ዘፈኑ እንሄዳለን ማለት ነው። በፊደል ፕሮዳክሽን ደግሞ እምርክሽን ብሎ ቀርቦልናል። ዳይሬክተር ሃው ቢትስ ሚዛን የልጁ እይታ በጣም ነው ደስ የሚለው። ከዚህ በፊት ትግረኛ ሙዚቃ እንግዲህ ሲሰራላችሁ ትርጉም ሁሌ ከናንተ ነበር የምጠይቀው። በአሁኑ ግን ተዘጋጅቼ ነው የመጣሁት። ተመዘንኩ ስመዘን የራሴን ሰው አገኘው ትለናለች። እንግዲህ እየመዘነችው ነበር ማለት ነው፣ ወይም እሱ እየመዘናት ነበርና የራሴን ሰው አገኘው ነው። እይታቸው ደግሞ በቃ የራስ ሰው እንደማግኘት ነው ያስታውቃልና ቆንጆ ከለር፣ ተስማሚ የሆነ ከለር። ከዚህ በፊት ፊደል ፕሮዳክሽን ላይ የሆነ ሌላ አይነት ከለር አይ ነበር፣ የሆነ ቀላ ያለ ከለር አይ ነበርና እዚህ ላይ በጣም ቆንጆ ተስማሚ ከለር ማለት ነው። እሺ እንቀጥል። እዚህ ጋር ያው ዳንሰኞችን ያልተጠቀመበት መንገድ ገብቶኛል። እኔ እሷ ያው እንደ ሚዜ ነው መሰለኝ፣ እሷ ሙሽራ ነች፣ እነሱ ሚዜ ናቸው ይመስለኛል። እንደዛ ይመስለኛል ቪዲዮን ስረዳው። በጣም ወድጃለሁ ስትለው እንግዲህ እነሱ ወደ ልቤ ግባ እያሉ ነው በያሰባለሁ። እንግዲህ ትርጉም ከተሳሳትኩ እንግዲህ ታርሙኛላችሁ፣ ኮሜንት ላይ ጻፍ አድርጉልኝ። እሺ እንቀጥላለን ወደ ቪዲዮ። ኩሉ ፈቂደልካ በዛቱ ሚዛን ሚዛን ይስኻታቱ እዚህ ጋር አይታችኋታል። የተለመደው በጥቁር ምናምን ነገር ጥቁር ልብስ ነበር እኔ የሚጠበቁት መጀመሪያ ላይ ቪዲዮን ሳይው ማለት ነው። በነጭ ልብስ ለየት ብሎ ግን ተመዘን ያለ እሷ ስፈትነው ምናምን የሆነ ገበያ ነገር ላይ ቢሆን ብያሰብኩት ይሄን ቪዲዮ ከገበያዎች መሃል የሆነ ሰውዬ እልፍ ሲል ምናምን አይቷት ወዷት ከዛ በኋላ ያው ቺክ እንትን ፈትኗት ምናምን ነገር ማለት ቢሆን እኔ ይበልጥ ተመኘው። እዚህ ጋር አሁን ከዚህ በፊትም የሆነ ዘፈኗ ላይ እንደዚህ አይነት ነገር አለና ድጋሚ ከምንጠቀም ይልቅ ቀየር አድርገን ብንጠቀሙ ደግሞ ይበልጥ አሪፍ ይሆናል ብዬ ነው። እንደ አስተያየት ነው እንጂ እኛ ከነሱ የተሻለ ሰርተን አይደለም። እንቀጥል። ሽኮሪና እንኳን አጠፋኝም። ሽኮሪና ነህ፣ ጸባዬ ሰናይ ነህ፣ ቆንጆ ነህ እያለችው ነው። እሺ እንቀጥል። እቺ በጣም ደስ ትላለች የምር። ቆይ እንድገማት፣ አንዴ እንድገማት፣ እቺ እንድገማት።
ጭፈሯ በጣም ዩኒክ ነች፣ ተመችተኛለች የምር። ቆይ እቺንማ ደጋግሜ ነው ማየት። እስቲ ዳንሷ እስቲ ከም ነፍሰይ ከም ዘኸማየ ንስኻሲን በይነየ ሚዛነየ ሚዛነየ ንስኻሲን በይነየ ከም ነፍሰይ ከም ዘኸማየ ንስኻሲን በይነየ እዚህ ጋር ግን ከዚህ በፊትም የሰላማዊት ሙዚቃ ላይ እሳት አይቻለውና እሳት ለምን በተደጋጋሚ እንደሚጠቀሙ እኔ ግልጽ አልሆነልኝም። አሁን የፍሬም ላይ እሳቱን ማየታችን እኔ እንጃ አላውቅም። ኦሬዲ ቪዲዮ ለማሳመር ሊሆን ይችላል፣ ግን ከዚህ በፊትም ካያችሁት የሆነ እሳት ምናምን ነገር አለና በሌላ ቦታ ብንጠቀመው ደግሞ ይበልጥ የሚያምር ይመስለኛል እንደኔ። ሌላው እዚህ ክሊፕ ላይ ምናየው ብዙ ጊዜ ዳንሰኞችን ብቻ ነው የምንጠብቀው። አሁን ኪሮግራፊ ላይ ዳንሰኞቹ ምናምን አብረው፣ እሷ ግን አብረው አለችና በጣም ደስ ይላል የምር። ቪዲዮውን አንድ ስቴፕ ያሳምሯልና አብራን ሁሌ ብዙ ጊዜ ሳያት አብራ ትጨፍራለችና በጣም ምርጥ አድርገዋለች ቪዲዮውን ማለት ነው። እሺ እንቀጥል። ሰላማዊት ዮሐንስ ኦኬ፣ ኢማጂኔሽን ነው እስካሁን ድረስ። ኦኬ እሺ ታችሁት አብረን ሪያክት አደረግበት። ምን ስተት አለው፣ ምን ባይሰራስ፣ ምን ቢሰራ ደግሞ ብለን አወራንበት። እኛ እንዳልኩት ቅድም እንዳልኩት ከነሱ የተሻለ ሰርተን አይደለም ያው ሐሳብ አስተያየት ለመስጠት ያለው ቆንጆ ቪዲዮ ነበር። ከምንም በላይ ደግሞ ኮሪዮግራፊው እንዲሁም ግጥሙን ደግሞ ከሌላ ጊዜ የተለየ ተርጎም አድርገን መተናል። እንደተለመደው ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ለዛሬ ጨርሻለሁ። ይመቻችሁ።